ሰላም እንዴት ናችሁ? በዚህ ቪዲዮስ ስክራፕ ሴልስ እንዴት ይሰራል የሚለውን እናያለን። እንዲሁም አውትባውንድ እንዴት እንሰራለን የሚለውን እናያለን። በመጀመሪያ ቬል 01 እንገባለን። ዘን ሴልስ ኦርደርን ክሬት እናደርጋለን ማለት ነው። ማቴሪያል እናስገባለን። እንደ ኦርደር ኳንቲቲ እናስገባለን። እንዲሁም ፔይ ተርም በምን ያክል ጊዜ ይከፍላል ከስተመራችን የሚለውን እናስገባለን። እዚህ ጋር ቢሊንግ ዶክመንት እናስገባለን። ሺፒንግ እንዲሁም እዚህ ጋር ግሮስ ዌይት ነው የምናስገባው። ባርገን እንጨርሳለን ማለት ነው። ከዚህ በኋላ ያለው ምንድነው? ስክራፕ ሴልስ ኦርደር ሰጥቶናል። ከዚህ በኋላ ወጪ እናደርጋለን ማለት ነው። ሴልስ ኦርደር ቤል 01 ኤን ብለን አውትባውንድ ዴሊቨሪ ክሬት እናደርጋለን ማለት ነው። ዘን የሚወጣበትን ስቶሪ ሎኬሽን እናስገባለን። ኳንቲቲ ደን ሴቭ ማለት ነው። አሁን አውትባውንድ ዴሊቨሪ ተሰጥቶናል በ81 የሚጀምር። ስለዚህ ይህንን /n/scwm/prdo ላይ ሄደን ኤክስኪዩት ሪፕሊኬት እናደርገዋለን ማለት ነው። ዘን በስቴፕ መሰረት አውትባውንድ ዴሊቨሪ እንሰራለን፣ ጨርሳለን ማለት ነው። ቴንኪዩ